ይኸውልህ ለኔ ይሄ ነገር ምንም እያማረኝ አይደለም። አንበሳ ሙሉ ኃላፊነቱን ይወስዳሉ እኮ አልኩ። እሺ ተዘጋጅ። ይኸው ተዘጋጅቻለሁ። ወይኔ ሰብለ ሾፈናለች። ይኸውልህ አንበሳ መተወንን ቀጥልሽ። ዛሬማ በቃ የመጨረሻችን ነው። ይኸውልህ እየነገርኩህ እኮ ነው የመታኝ ቦክስ ባግኑ እንዳይቀር። እባክህ ራሱ ጉዳይ ነው ከፈለክ። አንተ ወደዛ አይደልኝ። ምን አድርግ ብለህ ነው ይሄ ምስኪን ልጅ የምትመታው? የግል ጸብ ነው አልኩሽ። ሟላቂ ይመስላል። ያቺ መሲ ተብዬ ልካህ ነው አይደለ? ሰምኛለሽ? እኔ ማንንም አላከኝም። የግል ጸብ ነው። ሳለ ያንጆም መጣችልህ። ተመሳጥራችሁ የምታረጉትን ነገር ማላቅ ነው አይደል የሚመስልህ? አንቺ ግን ያምሻል እንዴ? ቆይ ምን አድርግ ብለሽ ነው ልጁን የምትመች? ፐፐ በአንቺ ቤት ተውነሽ ሞተሻል። ልጁ ምን አድርጎሽ ነው የምታስደበድቢው? የቱን ልጅ? ኤላ አይታየሽም ማለት ነው? አንተ ምን አድርገው ነው? ትንሽ ተጣልተን ነበር መተውት። መሲ ላከችኝ ከዛ መተውት ብትል አይሻልም? እንኳን ላኩት። ቆይ ኤልያስ ላንቺ ምንሽ ነው? አየሽ ምንሽም አይደለም። እሺ ናታንስ ላንቺ ምንሽ ነው? የክፍል ጓደኛዬ ነው። እንደዛ ከሆነ ኤላም ለኔ የክፍል ጓደኛዬ ነው። ሰምኛለሽ ሰብለ? ከዚህ በኋላ በእኔና አንቺ ጸብ መሀል ናታን እንድታስገቢው አልፈልግም። እሺ እና ሲደበድበው ዝም ማለት ነበረብኝ? አንቺ ልጅ ኤልያስን ወደሽዋል እንዴ? ያምሻል እንዴ? ምንድነው መቃባጥሪው? እማወራው ነገር ግልጽ ነው። ይኸውልሽ ከሆነ ጊዜ በፊት ስሜን አጠፋ ምናምን ብለሽ አዋራ ስታስነሺ ነበር። አሁን ምን ታገኝቶ ነው የምትቆረቆሪለት? እኔ አልተቆረቆርኩለትም። ይኸውልሽ አልወገንኩለትም። ናታን ሲመታው አየሁ፣ ጣልቃ ገባው። ጸባይ ማን እንደሆነ አጣርተሻል ወይስ እንደመጣሽ ለሱ አገሽ? ይኸውልሽ ሰብለ በጣም የምወድሽ ጓደኛዬ ነሽ። እሺ ከዚህ በኋላ ግን መስመርሽን ስታልፊ ዝም አልልሽም። እኔ እኮ ያልገባኝ ነገር አንቺ ምንሽ እንደተነካ ነው። ናታን ልክ እንዳንቺ በጣም የምወደው ጓደኛዬ ነው። ከዚህ በኋላ እሱ እንድታስገቢው አልፈልግም። ሰማሽኝ አይደለ ሰብለ? ና ናታን ልጅ እነዚህ ልጆች ግን ይዋደዳሉ ልበል? ቢሆንማ ነው ተነካ ብላ እንደዚህ ተንጨረጨረች። ገባኝ። ስለዚህ አንቺ ምንን ተነካ ብለሽ የተንጨረጨርሽው ለኔው ነገር ስላለሽ ነው ማለት ነው። አንተ ግን ለምን ስነ ስርዓት አይኖርህም? ሰብሊ ምን ፈልክ? አሁን ሳቷሽ አይኔን እየይሽ እንድመልሽልኝ ፈልጋለሁ። ምንድነው የምመልስልህ? ናታን ሲመታኝ የተደረብሽልኝ የክፍል ጓደኛሽ ብቻ ስለሆንኩ ነው ወይስ ለኔ ሌላ ነገር ስላለሽ? ሌላ ነገር ምንም ሊኖረኝ አይችልም። እሺ እኔ ግን እንደዛ አይመስለኝም። ስራ